እንደምን ሰነበታችሁ ውድ የፍሎት ሚዲያ አካዳሚ ቤተሰቦች፣ ዛሬ የማሳያችሁ ማይክሮሶፍት ኦፊስ 2024 እንዴት ዳውንሎድ አድርገን ኢንስቶል አድርገን መጠቀም እንደምንችል ነው። መጀመሪያ ምን እናደርጋለን? ዴስክቶፓችሁ ላይ በመክፈት አዲስ ፎልደር ትከፍታላችሁ። እሱ ፎልደር ላይ ኦፊስ ብላችሁ ጻፉ። ኦፊስ ብላችሁ ጻፉ። ከዛ በኋላ ምንድነው የምታደርጉት? ፋይል ኤክስፕሎረር ከፍታችኋል ወይም አዲስ ኒው ፎልደር ከፍታችኋል። ከዛ በኋላ የምታደርጉት ክሮም ላይ እንደምታዩት ክሮም ላይ ትገባላችሁ። ክሮም ላይ እንገባለን። ክሮም እንከፍታለን። ከዛ በኋላ ምንድነው የምናደርገው? አዲስ ታብ ትከፍታላችሁ። እዚህ ጋር አለ ታቦች አሉ። እዚህ ታብ ላይ ምን ትላላችሁ? ኦፊስ ዲፕሎይመንት ቱል የሚል አለ። እሱን ክሊክ ታደርጋላችሁ። አንድ ክሊክ አድርጉት ወይም ዳውንሎድ ኦፊስ የሚለውን ክሊክ ታደርጋላችሁ። ከዛ በመቀጠል ሴሌክት ላንጉዌጅ የሚል አለ። እሱን ተውት እንዳለ ይቀመጥ። እዚህ ጋር ዳውንሎድ የሚለውን አንዴ ክሊክ ታደርጉታላችሁ። ክሊክ ታደርጋችሁ በኋላ እዚህ ጋር ዳውንሎድ አድርጎልናል። ይሄንን ምን ታደርጋላችሁ? አንዴ ክሊክ ታደርጉታላችሁ ማለት ነው። እዚህ ጋር የስ ኦር ኖ ኩዌሽን ይጠይቀናል ወይም ደግሞ ኤክስትራክት ለማድረግ የሚያስፈልግ ነው ማለት ነው። የስ ትሉታላችሁ። ምንድነው እዚህ ጋር የሚጠይቀን ጥያቄ? ክሊክ ሄር አክሴፕት ዘ ማይክሮሶፍት ላይሰንስ ቲም የሚላለ ክሊክ አድርጉት። ካደረጋችሁ በኋላ ኮንቲኒው በሉት። ቅድም የከፈትነው ዴስክቶፕ ላይ ኦፊስ የሚል አዲስ ፎልደር አለ። እሱ ላይ እንዲሄድልን ይሄን ስክሮል ታደርጋላችሁ። እዚህ ጋር እንደምታዩት ኦፊስ ቅድም የከፈትነው ዴስክቶፕ ላይ አለ። አንድ ክሊክ በሉና ኦኬ ብላችሁ ጨርሱ። ፋይልስ ኤክስትራክትድ ሰክሰስፉል ይላል። ፋይላችን በትክክል ኤክስትራክት ተደርጎ ማለቁን ያሳያል ማለት ነው። ኦኬ በሉት። ከዚህ በመቀጠል የምታደርጉት ምንድነው? ዲፕሎይመንት ቱል ቀጥሎ እዚች ጋር አዲስ ታብ ትከፍታላችሁ። እዚች ጋር ደግሞ ምን ትላችሁ ጽፋላችሁ? ኦፊስ ከስተማይዜሽን ቱል ምትላለች። እሷን እንዴ ክሊክ አድርጉ። ኦፊስ ከስተማይዜሽን ቱል እዚህ ጋር መጥቶላችኋል። ይሄንን ማይክሮሶፍት 365 ከስተማይዜሽን ቱል አንዴ ክሊክ ታደርጉታላችሁ ማለት ነው። እሱን ስታደርጉ እንደዚህ አይነት ያመጣላችኋል። እዚህ ጋር which achievement or which architecture do you want to deploy የሚል አለ። እዚህ ጋር 64ን ምረጡ። ይሄ እንደየኮምፒውተሩ ይለያያል። ስክሮል አድርጉት፣ ወደ ታች ስክሮል አድርጉት። እዚች ጋር ኦፊስ ስዊትስ እንትላለች። እሷን አንዴ ክሊክ አድርጓትና ምን ይሁንላችሁ ነው? እዚህ ውስጥ ካሉት አንድ ሴሌክት አደርጋላችሁ። እኛ የምንፈልገው 2024 ላይሰንስ ነው። ኦፊስ ኤልቲኤስሲ ፕሮፌሽናል ፕላስ 2024 ቮሊዩም ላይሰንስ የሚለውን አንዴ ክሊክ አድርጉ። እሱን ካደረጋችሁ በኋላ አሁንም ስክሮል አድርጉ ወደ ታች። ቪዲዮ ፕሮጀክት አዲሽናል ፕሮዳክት የሚለውን እንዳሊቀመጥ ምንም አትቀይሩም፣ እንዳሊሁን ምንም የምትቀይሩት ነገር የለም። ስክሮል አድርጉ ወደ ታች። እዚች ጋር የምትመጣው አፕ የምትለዋ ተርን አፕስ ኦን ኦር ኦፍ ቱ ኢንክሉድ ኦር ኤክስክሉድ ቲም ፍሮም ቢንግ ዲፕሎይድ የምትላል አክሰስ የምትለዋን ኦፍ ታደርጋታላችሁ። ከዛ በኋላ የምትሉት ምንድነው? ኔክስት ነው የምትሉት። ይሄን ካደረጋችሁ በኋላ ኔክስት ትላላችሁ። ከዛ በመቀጠል ምንድነው የምናደርገው? ሴሌክት ፕራይመሪ ላንጉዌጅ ነው የሚለው ላንጉዌጅ እንመርጣለን። ምን መርጠው ላንጉዌጅ ማን መሆን አለበት? እንደምታውቁት እንግሊሽ ዩናይትድ ስቴትስ እንመርጣለን ማለት ነው። እሷን ካደረጋችሁ በኋላ አሁንም ስክሮል አድርጉና እዚህ ጋር ሴሌክሽን አዲሽናል ላንጉዌጅ ምናምን የሚለውን ተውት፣ ኔክስት በሉት። ኔክስት ካላችሁ በኋላ ምንድነው የምናደርገው? ልክ እንደቀድሞ ስክሮል አድርጎ ወደ ታች። እዚህ ጋር ምንም የምንቀይረው ነገር የለም፣ ሁሉም ባለበት ይቀመጥ። ኦፍም ኦንም የሆነው ኔክስት በሉት ማለት ነው በቀላሉ። አሁንም አንዴ ስክሮል አድርጉና ወደ ታች። እዚህ ጋር ያለ ምንም የሚቀየር ነገር የለም፣ ልክ እንደቀድሞ ሲምፕሊ ኔክስት ነው የምትሉት ማለት ነው። ኔክስት በሉት። አሁን ምን ላይ ደርሰናል? እዚች ጋርም እንዳለች ኬኤምኤስ መሆኗን እቺ አክቲቭ መሆኗን እርግጠኛ ሆኑ። ስክሮል አድርጉ፣ ኔክስት በሉት ባጭሩ። እዚህ ጋርም ኔክስት በሏት። አሁን ምንድነው እየጨረሱ ነው ማለት ነው። እዚህ ጋር ምንድነው የሚመጣው? እዚህ ጋር ኮመንት ወይም ደግሞ ዶክመንቴሽን ፐርፐዝ ያለውን የሚጠይቅ ነገር አለ። ምንም የምጽፉት ነገር የለም። ሲምፕሊ ኔክስት በሉት ማለት ነው። መጨረሻ ላይ ምንድነው
ስክሮል አድርጉት እዚች ጋር ፊኒሽ በሉት። ሶ አሁን ምንድነው የቀረን? ኤክስፖርት ማድረግ ነው የቀረን። ኤክስፖርት በሉት። ሶ ኤክስፖርት ስትሉት ኦፊስ ኦፕን ኤክስኤምኤል ፎርማትስ የሚላለ የስ እዚች ጋር ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ ኦኬ በሉት። ኦኬ ካላችኋት በኋላ ምንድነው የሚያመጣልን? ኤክስፖርት ኮንፊግሬሽን ቱ ኤክስኤምኤል የሚላለ የስ አይ አክሰፕት ዘ ተርምስ ኤንድ ላይሰንስ አግሪመንት የሚለውን አክቲቭ ታደርጉትና ኤክስፖርት ትሉታላችሁ መጨረሻ ላይ ማለት ነው። ሶ አሁን ኤክስፖርት አድርገናል። ኮንፊግሬሽን ኤክስፖርት ተደርጎ ዳውንሎድ ሆኖልናል። ሶ ፋይል ኤክስፕሎረር ላይ ትገባላችሁ። ፋይል ኤክስፕሎረራችሁን አንዴ ክፈቱት። ሶ እዚች ጋር ዳውንሎድ የምትለዋን ክሊክ አድርጉ። ኮንፊግሬሽንን ከታርጉና የተወስዱታላችሁ ቅድም የከፈትነው ፋይል ላይ እናስቀምጣለን ማለት ነው። ምን ፋይል አለን? እዚህ ጋር ዴስክቶፕ ላይ የከፈትነው ኦፊስ የሚል አለን ማለት ነው። ሶ እዚች ጋር እንዴ ክሊክ ታደርጉና ትከፍቱታላችሁ። እዚች ጋር ራይት ክሊክ አድርጉና ፔስት አድርጉት። ሶ ኮንፊግሬሽናችንን አመጣ ነው ማለት ነው። ሶ ስለዚህ ይሄንን አንዴ እዚች ጋር ክሊክ ታደርጉና እዚች ጋር ኮንፊግሬሽን ኦፊስ 365 በ64 የምትለዋን ክሊክ ታደርጉና ምን ታደርጉታላችሁ? ከት ወይም ደግሞ ዲሌት አድርጉት። ይሄንን ዲሌት አድርጉት። እዚህ ጋር ያለውን ዲሌት ታደርጉትና እዚህ ጋር ያለችዋን አንዴ ኮፒ ታደርጓታላችሁ ማለት ነው። ኮፒ ታደርጓታላችሁ። ሶ አሁን የምንሄደው ወደ ምንድን ነው ማለት ነው? ከዚህ በመቀጠል የምናደርገው ምንድን ነው? እዚች ጋር ሰርች ባሯ ላይ ትመጡና ሲኤምዲ ትጽፋላችሁ። ሶ ራን አስ አን አድሚኒስትሬተር ክሊክ ታደርጋላችሁ። የስ ትሉታላችሁ። ይሄንን እዚህ ጋር የመጣላችሁ ነገር አለ። ሶ እዚች ጋር ምን ብላችሁ ትጽፋላችሁ? ሲዲ ብላችሁ ትጽፋላችሁ። ስፔስ ድም ኮፒ ያደረግናትን ራይት ክሊክ ታደርጉና ትጽፋላችሁ እዚች ጋር። ሶ ካረጋችሁ በኋላ ኢንተር በሉት። ኢንተር በሉት። ከዛ በኋላ እዚህ ጋር ምንድነው የምታደርጉት? ሴት አፕ ስፔስ ስላሽ ኮንፊገር ስፔስ ኮንፊግሬሽን ዶት ኤክስኤምኤል ብላችሁ ትጽፋላችሁ ማለት ነው። ሶ አሁን ጨርሰናል ማለት ነው። እንደዚህ ብላችሁ ከጻፋችሁ በኋላ ኢንተር ትሉታላችሁ። ከዛ በኋላ ሶፍትዌሩ መጫን ይጀምራል ማለት ነው። እኔ አሁን ማላሳያችሁ የተጫነ ሴትአፕ ስላለኝ ወይም ደግሞ ማይክሮሶፍት ኦፊስ የተጫነ ስላለ ድጋሚ መጫን ስለማይቻል ኢንተር አለውም። ኖርማሊ ይሄን ካደረጋችሁ በኋላ ኢንተር ብላችሁ ትጨርሳላችሁ። ወይም ደግሞ ማይክሮሶፍት ኦፊስ 2024ን መጫን ቻልን ማለት ነው። ከዛ በኋላ የምታደርጉት ነገር የለም። ኢንስቶል አድርጎ ከጨረሰ በኋላ መጠቀም ብቻ ነው ማለት ነው። ሶ እስካሁን አብራችሁ ከነበራችሁ እርግጠኛ ነኝ ተመችቷችኋል። ሳብስክራይብ በማድረግ ኮሜንት በማድረግ አስተያየታችሁ ጥንካሬያችን ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ።